ለበረካቱ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ቆንጆ የሆነ ምግብ አብረን እንሰራለን። ቀለል ያለ መጥበህ ማይቡን ላይክ እያደረጋችሁ ጀምሮ ላይክ፣ ሼር፣ ሳብስክራይብ ማድረግ አትርሱ። ሀባይቢ አበረታቱኝ። እኔም እዚህ ጋር እንደምታዩት አዘጋጅቻለሁ ግብአቶቼን። ቆንጆ የሆነ ሩዝ ባዝላ እንሰራለን። ባዝላ ማለት አተር ማለት ነው እንደሚመስለኝ በእኛ እርጥብ አተር ማለት ነው። አልሚም እዚህ ጋር ብዙ ቅመም አያስፈልገኝም። ጥቁር ቆንጆ በርበሬ፣ ነጭ ቆንጆ በርበሬና ካሞን የገበታ ቅቤ ደግሞ ያስፈልገኛል ማለት ነው። እንዲህ አድርጌ ድስቴ ላይ ካደረኩ በኋላ የገበታ ቅቤ ከቀለጠልኝ በኋላ ምን እናደርጋለን ማለት ነው። በማማሰያ አድርጌ ትንሽዬ እንዲቀልጥልኝ አደርግና የበግ ስጋ ደግሞ አለኝ የተፈጨ ግማሽ ኪሎ ማለት ነው። በጣም ነው ቆንጆ ይሄኛው ምግብ ለልጆቻችን በተለይ ቀለል ያለ ነው። እኛ አረብ ቤት ለምንሰራም ስሩ ስንባል ቀለል ያለ ስራ ነው ማለት ነው። በተለይ ሶሪያዎቹ፣ ሉብናኒዎቹ በጣም የነሱ ምግብ ነው። አልሚም እዚህ ጋር የበግ ስጋዬን የተፈጨውን ግማሽ ኪሎ ነው እንዲያድርጌ እበታትነዋለሁ ማለት ነው። ድስቴ ላይ ከጋለልኝ ድስቱ የገበታ ቅቤ ከቀለጠ በኋላ እንዲያድርጌ ደግሞ ከሱ ጋር አዋህደዋለሁ ማለት ነው። በደንብ አድርጌ እንደዚህ ካዋሃድኩት በኋላ ከበታተንኩት በኋላ በማንኪያዬ በማማሰያዬ ማለት ነው። ፕላስቲክ ማንኪያ አድርጌ ነው የምጠቀመው። ድስቱንም አይጎዳውም፣ ድምጽም አያወጣም ብዙ ማለት ነው። አልሚም እዚህ ጋር እንደምታዩት ደግሞ ስጋዬ እንደዚህ ብስል ካለልኝ በኋላ ደግሞ በዝላውን ይሄ አተር ነው መሰለኝ፣ አተር እርጥቡ አተር ነው ፍሬሹ ማለት ነው። እንዴ አድርጌ ባዝላውን ከጨመርኩ በኋላ እዚህ ጋር ቅመም ደግሞ ጥቁር ቆንጆ በርበሬ፣ ነጭ ቆንጆ በርበሬ እና ካሙን ብቻ ነው ቅመም የሚያስፈልገን እዚህኛው ምግብ ላይ ማለት ነው። ሌላ ነገር አንጠቀምም፣ ብዙ ቅመም አይፈልግም። አልሚም እንዲህ አድርጌ ባዝላውንና ቅመሙን ሁሉንም በደንብ አድርጌ አዋህደዋለሁ ማለት ነው። ለአንድ 10 ደቂቃ አበስለዋለሁ ለብቻው ማለት ነው ከድኜ። ከዛ ከበሰለልኝ በኋላ ያያችሁት ይሄንን መስሏል። አሁን ምንድነው ከዚህኛው ትንሽዬ በኋላ ለዲዛይን አስቀራለሁ ትንሽ ማለት ነው። በሳህን ትንሽ ካስቀረው በኋላ ሩዜን እከታለሁ። የፈላ ውሃ አለኝ ማለት ነው። አፍላና አዘጋጃለሁ ማለት ነው። ያው እንደምታዩት ሩዙን ከሱ ጋር ደግሞ ትንሽዬ አማስለውና በደንብ አድርጌ አድርገን 1-2 ደቂቃ ደግሞ የኛውን ለብቻው ሰጠውና ከዛ የፈላ ውሃ አምጥተን እንከልስበታለን ማለት ነው። ማብሰያ እንዲሆነው አልሚም እንዲያድርግ የፈላ ውሃ ለዚህ ሁሉ ግብአት አሁን 1 ኩባያ ከግማሽ ውሃ አፍልቼ ነበረ። ጨው አድርግና ክድና አድርገን እናበስለዋለን ማለት ነው። ማሻላ በጣም ነው የሚጣፍጠው። እንዲህ አድርገን ከድነን ጨው አድርገን እንከድነዋለን እናበስለዋለን ማለት ነው። ለማብሰልም ከግማሽ ሰዓት በላይ አይፈልግም። እሱም በጣም ቀንሰን ስለምናበስለው ማለት ነው እሳቱን። እንዲህ አድርጌ ካዘጋጀሁት በኋላ ክድና አድርጌ ይሄንን መስሎልኛል ማለት ነው። በስሏል። አልሚም እዚህ ጋር እሱ በስሎልኛል። እዚህ ጋር የገበታ ቅቤ እንደምታዩት አድርጌ አቀልጣለሁ ማለት ነው በድስት። ከዛ እዚህ ጋር ስኖበር አለኝ። ስኖበሬን ከገበታ ቅቤው ጋር አድርጌ 1 ደቂቃ ነው። በጣም ብዙ እሳት አይፈልግም ስኖበር በነገራችን ላይ። አልሚም እንዲያድርጌ ትንሽዬ አማስለዋለሁ ማለት ነው። ቅልጥ እስኪል ቅቤው ገና አልቀለጠም ስለሆነ ነው። እንዲያድርገን በደንብ አድርገን እናማስለዋለን። እጃችን ከማማሰያችን አይለያይም ማለት ነው። እዚህኛው ላይ አያችሁት? እንዲህ አድርጌ አበስለዋለሁ። ትንሽዬ ጥንጥዬ ቡኒ እስኪሆን ድረስ ብቻ ነው የምፈልገው። ከዛ የቅድሙን ያስቀረነው ስጋ እናንተን እሱንም እንከታለን። አያችሁት?
ጥንጥዬ በቃ ከለሯ ቀየር እስክትልልን ድረስ እንዲህ አድርጌ ደግሞ እንደገና አማስለዋለሁ ማለት ነው። በደንብ አድርጌ አያችሁት። ስኖበሩ እንደዚህ ከሆነ በኋላ አምጥተን ያኛውን ከሱ ጋር እናማስለዋለን ማለት ነው። በቃ ይሄኛው ማለት ነው የቅድም ያስቀረነው ስጋና ባዝላ አምጥተን እንደዚህ አድርገን ከሱ ጋር በቃ እንደዚህ ካደረግነው በኋላ አሁን እሳቱን እናጠፋዋለን። በቃ ይሄኛውን የምንጠቀመው አሁን አብረን እናየዋለን ማለት ነው እንዴት እንደምናዘጋጀው። ይሄኛውን ሩዜን አያችሁት? ሩዙ ለብቻው ባዝላው ለብቻ ስጋው ለብቻ ነው። አልተጠባበቀብኝም። ለምን ውሃውን እናንተን ልኬቱን ካወቃችሁት አይጠባበቅባችሁም። አልሙሂም እንዲሆኑ ከበሰለ በኋላ ሳህኔ ላይ ካደረኩ በኋላ የገበታ ሳህን ላይ እንዲህ አድርጌኛው ከላዩ ላይ አደርገዋለሁ። በጣም ነው የሚጥመው። ይሄኛውን ሩዝ ከዘባዲ ከእርጎ በኪያር ጋር አድርጋችሁ ሰላጣ ከሰራችሁ በተለይ በጣም በልታችሁ አጠግቡትም። ያላ ባይ